አለሽ ግን ለምንድን ነው የመጣኸው ነው ቅድሚያ? እሺ ሄርሚላ እንዴ ልናወራት የምትፈልገው ነገር በምን ጉዳይ? አይበቃም እስካሁን ሄርሚላን ስታንገላታበት የነበረው መንገድ እኮ እንዴ? ይቅርታ እኔ አሁን ሚኪ አንተን እንደዚህ ብዬ ለማስረዳት አልችልም። ሄርሚ ሰላም ነው? መግባት እንችላለን? እንዴት ነው መግባት የምችለው? በመጀመሪያ አመጣጣችሁ ልክ አይደለም እኮ ሚኪ። አንድ ጊዜ እንግባና አሁን በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ። እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ነው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛትህ ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድነው ጊዜ ማሰኝ? በቃ እሷንም ላግኛት በመጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራትና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ሄድኝ ግን ደግሞ በቃ አንቺ ቢያንስ ተረጂኝና ነገሮችን እንትን ለማለት ሞክሪ። ሰላም ፋሚሊዎቼ እንዴት ናችሁ?